የሰው ልጅ በታሪኩ ወይም ደግሞ ከዚህ በፊት ባስመዘገባቸው ታሪኮች ውስጥ ታይቶ ተሰምቶ የማያውቅ ታላቅ የሆነ የዲጂታል እና የቴክኖሎጂ ጫፍ ወይም ክላይማክስ ላይ የደረሰበት ዘመን ነው አሁን ያለንበት ዘመን። ነገር ግን አሁን ላይ ነበር ብቻ ነው ወይ የሰው ልጅ ከፍ ብሎና የስልጣኔና የእውቀት ክላይማክስ ላይ ደርሶ የነበረው ብለን ብናይ ከዚህ በፊት በጣም ብዙ የሚባሉ ስልጣኔዎች ወድቀዋል፣ ተነስተዋል። ታዲያ እንግዲህ የሰው ልጅ እዚህ ክላይማክስ ላይ ከደረሰ በኋላ ምን ጣለው? ወደዚህ ክላይማክስስ ያስወጣው ምን አይነት ነገር ነበረ የሚለውን ለመመርመር ስንሞክር መጀመሪያ ልናይ የሚገባን ወይም ደግሞ መመልከት ያለብን ፖይንቶች አሉ። እነዚህ ፖይንቶች ምንድን ናቸው? የሰው ልጅ የሚከተላቸው ወይም ከስህተቱ የማይማራቸው በታሪኮቹ የሚደጋግማቸው ወሳኝ ወሳኝ የሚባሉ ስህተቶች አሉበት። እነዛ ስህተቶች አሁንም እኛ ደግመን በዚህ ዘመን እየሰራናቸውና ውጥንቅጥ ራሳችን ላይ እያመጣን መሆኑ እንግዲህ ግልጽ ነው ማለት ነው። አንድ ሰው ወይም አንድ ህዝብ ወይም የሰው ልጅ የሚባለው ታላቅ ስልጣኔ ላይ ደረሰ ለመባል እንግዲህ ሰላም መስፈን አለበት። የአመለካከቱ የንቃተ ህሊናው ደረጃ ከፍ ማለት አለበት። በሰው ልጆች ውስጥ ብቻ ሳይሆን በፍጥረታት ደረጃ ላይ ሆኖ ማሰብ አለበት። በክብር ከፍ ከፍ ብሎ መታየት አለበት ማለት ነው። ነገር ግን ይህ አሁን ያለንበት ዘመን እንግዲህ ከመንፈሳዊው እድገት ቁሳዊው እድገት የቀደመበት እና የቁሳዊው እድገት ደግሞ ያን ያክል እምብዛም ነገሮችን ቢያቀልም ነገር ግን ይሄ ውስጣዊ የሆነውን እርካታና ደስታ ባለመስጠት ሰው ከምንም ጊዜውም በላይ ወድቆና ዘግጦ እንዲታይ ሆኗል ማለት ነው። ለመሆኑ ግን ከዚህ በፊት ላይ ባሉት የጥንታዊ ወይም ደግሞ የድሮ ስልጣኔዎች ላይ ምን ነበረ ወደ ላይ ወደ ከፍታው የሰው ልጅ እንዲወጣ ያደረጉትና ምን ነበረ ደግሞ ወደ ታች ወድቆ እንደገና ከአዲስ በሌላ ሀሳብ ደግሞ እንደ አዲስ ስልጣኔዎችን ሲያስተናግድና ሲሄድ የነበረው? አሁንስ ያለንበት ዘመን ያዛ ስልጣኔ ሀሳብ የሚተገበርበት ነው ወይስ አዲስ የሆነ መገለጥ የሚታይበት?